ሞቋል እንጀራውን አሞቃለሁ እና ማለት ነው ጋይስ። ጎረድ ጎረድ ግን እንዴት ነው የሚሞቀው? ለአብይ ምን ለአይብ ያለች መስሎኝ ነበር። ቆይ አንዴ ብሎክ ላድርጋት ትችልች። በእንደዚህ አይነት ችግር የሚቀልድ ሰው ምን ይደረጋል? ብሎክ ይደረጋል። ጨካኝ ነው በሰው ጤና የሚቀልድ ሰው። ባልሽ አረብ ነው? አረ ኢትዮጵያዊ ነው እናቴ። የምን አረብ አውቀሽ ነው ወይስ አዲስ ነሽ እዚህ ቤት? የበቀደሟ ልጅ ምን ተባለች? ማናት? አቡ በጣም ጠንካራ ነሽ፣ ብዙ ነገር ነው ያሳለፍሽ። ግን ጥንካሬሽን አላህ የልብሽን መሻት እኔ እፈልጋለሁ። ለእኔ አይደለም የእኛ ጎረቤት አለች፣ ልጇ አይሰማም እና ብር የላትም። እሺ አገናኘኝ እና ላረጋግጥና እውነት ከሆነ ሰጣታለሁ። ለልጅ ከሆነ በደስታ ሰጣታለሁ። ሽታው ደስ ይላል። ኦኬ እንጀራውን ከተትኩት። አቡ አይሚስዩ ቱ ማይ ላቭ። አቡዬ ሳይመን ሮጠብኝ። ኮመንት ማውራሽ ነገር ነበረኝ አቡዬ። ቆይ ምሳ ልብላና ትገቢያለሽ። ምሳ እያቀረብኩ ነው። ባልየው እየጠበቀኝ ነው። እሱ እንደው ምንም አልበላም ከተነሳ። አሁን የተነሳው በእርግጥ እሱ። እኔ ግን ስነሳ ሳንዱች ሰርቼ ብቻ። እናንተዬ እዚህ ጋር እጄን ያመኛል ስደገፍበት። በቀደምም ነግሬያቸዋለሁ አይደል? ምንድን ነው ቆይ ስደገፍበት ይሄ ሎሚ ያመኛል። ዋይ መቅደስ የደረሰች ዛሬ ትመጣለች። እናወራታለን። የእውነት ጋይስ አይዶን ነው እኔ ምን እንደማረግ አላውቅም። ይኖ አውርታኛለች በውስጥ። በጣም ያሳዝናል ቮይሷ ማለት እኔ አንድ ድሃ እናቴን የማስታምም ለድሃ እናቴ መታከሚያ እየሰራው እምልክ ነኝ። እኔን አስይዘሽኝ ብገባ የእናቴን መድኃኒት ነው የምታቋርጭው ምናምን ብላኝ እኔ በጣም ልቤ ተነክቷል። እና በዛ ላይ ደግሞ አንድ አባት ከካታር መሴጅ ልከዋል። ሶ አይዶን ነው እውነት ሰው እናቴን የማስታመም ድሃ ነኝ እያለ ለእልህ ብቻ ያንን ሰው ማስያዝ ሀራም ነው። እኔ ልቤ አልቻለም። ስለዚህ መጥታ እዚህ ጋር እናወራታለን። ኦኬ እኔ አልችልም። በኋላ መጸጸት አልፈልግም። እሷ ተይዛ ሄዳ የእናቷ መድኃኒት ቢቋረጥ ድሃ እናቷን እየሰራች እንትን የምትል ከሆነ የዛችኛዋ ያቺን እንረዳታለን። የዚቺ ተይዞ መሄድ እቺን አስይዣት ሄደች። ያቺ ምን ትጠቀማለች? ያቺ ኪስ ውስጥ የሚገባ ነገር አለ ንገሩኝ። እኔ አዎ ልይዞኝ የእውነት በቃ ላደርገው ነበር። ግን እሷ በውስጥ መታ ስታወራኝ እያለቀሰች በጣም ልቤ ተነካ። እውነትስ ቢሆን እውነት አሁን እሷ ታማሚ እናት ያላት ሰርታ ለእናቷ ምትልክ ሆና ቢሆን ለምን የውሸት ምክንያት ቢሆን እሱ ፈጣሪ ነው የሚያውቀው። የእውነትስ ቢሆን እሺ የእውነት ቢሆንና እሷ ላይ እርምጃ ተወስዶ ሄደች። ከዛስ ታውቂያለሽ፣ በአሁኑ ሰዓት የዛሬነቱን ነገር ወጥቼ እንኳን ሌላ ቦታ መስራት አልችልም። በዚህ ሰዓት ደግሞ ሀገር ቤት መሄድ አልፈልግም። አሁን እናቷ ታማሚ ናት፣ በፊትም ስታወራ ነበር። ስለዚህ እና የእሷ ተይዞ መሄድ እኛ ኪስ ምንም የሚያስገባ ነገር የለም። ወይንም የተረጎዳችው ቤቲ ኪስ የሚያስገባ ነገር የለም። እኛ ማድረግ ያለብን ይቺም ኢትዮጵያዊ ናት፣ ያቺም ኢትዮጵያዊ ናት። እኔ ሰው ነኝና አዎ ተናድጄ ብያለሁ። እርምጃውንም ልወስድ ነበረ። ግን እንደዛ እያለቀሰች ቮይስ ስትልክልኝ አሰማችኋለሁ። ቮይሱን ልቤ አልቻለም። ሰው ነኝና አልቻልኩም። እኔ እናቴን የምረዳ ድሃ ነኝ እንደዚህ ነኝ ብላ በዛ ላይ አባት የሃይማኖት አባት የእሷ የንስሐ አባት ከካታር መሴጅ ላኩ ዋትሳፕ ላይ ሳሪጋም የኔንም ስም ጠቅሰው ብሩን ትመልስ። ብሩን አልወሰድኩም ነው የምትለው እሷ እየማለች እየተገሰተች አልወሰድኩም። ቦይ ፍሬንዷ ወይም ውሽማ ተብዬው ነው የወሰደው እኔ አይደለሁም ነው የምትለው። እሱንም እንግዲህ ፈጣሪ ነው የሚያውቀው፣ እኛ እናውቅ። ፈጣሪ ነው የሚያውቀው። እንግዲህ ሰው ማንንም አትመኑ። ሰው ከባድ ነው። ገባችሁ? ማንም ሰው ወሰድኩ የሚል የለም።
ሰው በሃይማኖቱም እየዋሸ የሚምድፋል። ገባችሁ? ስለዚህ በቃ እስካላችሁ ድረስ ነው ውዶች፣ በቁማችሁ እስካላችሁ ድረስ ነው። ከሌላችሁ የላችሁም ነው። ከወደዳችሁ የገዛ ጓደኛችሁ ነው የእናንተ ንብረት ዘርፎ የሚጠፋው። ስለዚህ ይህን ልጥለው ነው ማለት ነው ጋይስ። ምክንያቱም ጤና ነው የሚሙሉ ቂቤ በልተን የምንድን ነው የጎረድ ጎረዱ ቂቤ እዩት፣ ቅባቱ እንዴት እንደሚያስፈራ። ይሄ ለጤና ያሰጋል የሚሉ ቂቤ። ስለዚህ ይሄ ይጣላል። ጎረድ ጎረዱ ትንሽ ነው ያሞኩት፣ ትንሽ እንትን እንዳይጠበስ ስለምፈራ ለብን ያደረጉት። ያው በቃ ከሌለ የለም ነገሩ። ኤግዛክትሊ ቤስት ፍሬንድሽ የነበረች አንድ አይነት ማች እየለበሳችሁ ሚዲያ ላይ ሀረካት ስታደርጉ የነበረ ጓደኛሽ አንቺ ስትያዥ ባልሽንም ቤትሽንም ንብረትሽንም የግሏ ታደርገዋለች። አንቺ ከእስር ቤት በልበሹ ልብስ አገርሽ ትገባለች። በቃ ይሄ እውነታው ብልጡ ነው። በቻላችሁት መጠን አረብ ሀገር ላይ ህጋዊ ካልሆናችሁ ሴትን አምናችሁ ቤስት ፍሬንድ አታድርጉ። ኦኬ በቃ ያላችሁን ነገር ቶሎ ቶሎ ሀገራችሁ በመላክ ኦኬ። ምክንያቱም ማንም ቤስቲ የምትያት ፍሬንድሽ ሺዝ ማይ ቤስት ምናምን የምትያት አብረሻት የምታሽቃብጪ የምታሽቋልጪ ምናምን አንቺ እስር ቤት ስትገቢ ባልሽና ቤትሽን ትወስዳለች፣ ባልሽንና ቤትሽን ትወስዳለች፣ ንብረትሽን ትወስዳለች። ከዛ ካላስ ስለዚህ ባካችሁ ሴቶች ተጠንቀቁ። ከዛም በኋላ ምንም አታመጭም። አሁን እሷ ያለችው ምንድነው መቅደስ ባሏን የወሰደው ነው ያልወሰድኩ ነው። እሺ ባልየው መሳልሰች ማለት አብረሽ ብለሽ መጠጣት መብላት ምናምን መውሰድ ማለት አይደለም። አብሬ ስተኛ ያየኝ ሰው እስከሌለ ድረስ ብላለች። መቷ ነው አብረው ተኝተው እጅ ከፍንጅ አልጋ ላይ እስካልያዛቸዋቸው ድረስ አብረው ስለበሉ አንድ ቤት ስለኖሩ ብቻ ባሏ ነው ማለት አይቻልም። ኢማጅን ከወንድ ጋር አንድ ቤት እየኖራችሁ ባል አይደለም ስትሉ በዚህ ዘመን ላይ ደርሰናል። ይኸውላችሁ ዶሮ ወጥ ክትፎን ለብለብ አደረኩት። ይሄ ደግሞ ምንድነው ጎረድ ጎረድ። ሶ ሌትስ ጎ። ቡናው እስኪፈላ እኛ እንብላ። ይገነፍላል ዩቲንክ ቡናው ግን በቀዝቃዛ ውሃ ነው የጣድኩት። አይገነፍልማ። ኃይሉን ልቀንሰው። ለማንኛውም ይኸው አቀራረብ ያለው ኃይሉን ልቀንሰው። እሺ አሁን እንዳይገነፍል ቀስ እያልኩ ልበላ። የላ እንሂድ ውዶቼ፣ ኑ ሳሎን። ማንኪያ አርጊበት ጀበናው ላይ ነው እንዳይገነፍል። ፍቅርዬ ምሳ መጥቷል። ለምሳ ብላ ስልኬን ረስቼው መጣሁ። ኤኒዌይ ምን ያደርግልኛል? ቴብሉ ይቀዘቅዛል። ቢጃማዬ እኮ እጁ ስፋቱን ሁሌ ስለምትሰበስበው ተለጥጧል እጁ። አጥፊ ተረጋግተሽ እንደበይ። ኃይሉን ቀደስኩት። ቀስ እያለ ይፍላ። በቀዝቃዛ ውሃ ስለሆነ የጣድኩትኝ ቡና ሁሌም እንደምነግራችሁ በቀዝቃዛ ውሃ ቡና ስትጥሉ በጣም ነው የሚጣፍጥ። አመት ሆነኝ እኔ በቀዝቃዛ ውሃ ቡና ከጀመርኩ። እግር መያዝ አለብን። ማይ ላቭ የኔ ውድ ኑሪልኝ። አቅርቢ። አቤት ቀረብኳው። በትንሹ ነው ግን እሱን ያሞቁ። ፍቅር ለምን አትልም? ለብ ለቡ እንዳይጠበስ ብዬ ሞሪ ሞቅ። እሺ እኔ እስከምጨልፍ ከፈለግ ማይክሮዌቭ ውስጥ ከተካሉ ለኔ ነው። ይሄ ነው የባል ጀርባ የባል እሱ የባል ነው እና እንቁላል ደግሞ የሚስት ነው። በቃ በሰው ጎረድ ጎረዱና እንዲሞቅ ከፈለግ የኔ ፍቅር አሞቀዋለሁ። ኦኬ ነው። እሺ ከሱ ነው የምንጀምረው። ያላ ሌትስ ኢት እንብላ ውዶቼ። እንቁላልና ሀቡ ታውቂያለሽ፣ የተነቀለ እንቁላል እንዴት እንደምወድ። ሌትስ ኢት የኔ ፍቅር ትላልኝ አባቴ። እሺ
ይህንን ለብ ለብ አድርጌው ነው ቅድሜ ይሄንን ነው የምንበላው። ወንዴ ግን ትልቅ ነው በጣም ጎረዱ ትልቅ ነው የተቆረጠው በትንሹ የለም። ያ ትንሽ አገኘ የተባረከውን አሚን አዋጡላት ልትሉ እንዳይሆን በውስጥ ተደራድራችሁ አይዞሽ የተባረከውን አሚን የኔ ውድ ክላስ ብቻ ነው እንዲከፈትኩ ኧረ የተባረከ